ልጅሽ እኔን ትቶ ለምን ሌላ ሴት አገባ ብላ የቀድሞ ፍቅረኛዋን እናት የገደለችው ወንጀለኛ የፍርድ ቤት ውሳኔ ተሰጠባት። ተከሳሽ መሰረት ወርቅን የተባለችው ግለሰብ ወንጀሉን የፈጸመችው በኔጌሌ አርሲ ከተማ ማጃ ቂልጦ ቀበሌ ነበር። የግድያ ወንጀሉ መነሻ የሟች ልጅ ጉተማ ሂርጶ የተባለው ግለሰብ ተከሳሿን ትቶ ሌላ ሴት ለማግባት በመፈለጉ ምክንያት የተፈጠረ የበቀል ስሜት መሆኑ ታውቋል። ተከሳሿ በዚህ ቂም በመነሳት የሟች እናት የሆኑትን ወይዘሮ ምንይሉ ሲፈን ወደ ቤቷ ትጠራቸዋለች። ወደ ቤት ከገቡ በኋላም ልጅሽ ለምን ትቶኝ ሌላ ለማግባት አሰበ በሚል ሰበብ በቤት ውስጥ በሚገኝ የቡና መውቀጫ የብረት ዘነዘና በፈጸመችባቸው ከባድ ጥቃት ሕይወታቸው እንዲያልፍ ማድረጓን የፖሊስ ምርመራ መዝገብ ያሳያል። ተከሳሿ ወንጀሉን ከፈጸመች በኋላ ከሕግ ተጠያቂነት ለማምለጥ ከወንድሟ ጋር በመተባበር አስክሬኑን በአባቷ ግቢ ውስጥ በመቅበር ለመሰወር ሞክረው ነበር። ሆኖም ግን በህብረተሰቡ ጥቆማና በጸጥታ አካላት ክትትል ተከሳሿና ወንድሟ በቁጥጥር ስር ሊውሉ ችለዋል። በዚህም ወንጀለኞቹ ፍርድ ቤት ቀርበው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት የግራ ቀኙን ክርክርና ማስረጃ በጥልቀት ከመረመረ በኋላ በተከሳሽ መሰረት ወርቅነህ ላይ የቀረበውን ወንጀል በማረጋገጡ በቁጥጥር ስር ከዋለችበት ቀን ጀምሮ የሚታሰብ የ23 ዓመት ጽኑ እስራት ወስኖባታል። በአሁኑ ሰዓትም ሰበር ዜና ተሰምቷል። የአሜሪካኑ ፕሬዝዳንት በሆርሙዝ ሰርጥ ላይ በሚመላለሱ መርከቦች ላይ ጥለውት የነበሩትን የ20% ታሪፍ ወይም ክፍያ በአሁኑ ሰዓት ሐሳባቸው እንደቀየሩና እንዳነሱት ተናግረዋል። ደቂቃዎች በፊትም ይህንን ፖስት አድርጓል። እንደምትመለከቱ ረዘም ያለ ፖስት ነው። በዚህ ላይም እንግዲህ ሲያብራሩ ለምን ሐሳባቸው እንደቀየሩ ከኢራን መርከቦች ውጪ በሆርሙዝ ሰርጥ የሚመላለሱ መርከቦች ላይ እንዳለ 20% ታሪፍ ጭኜ ነበረ። ይህንንም ክፍያ አንስቻለሁ። ለዚህም ምክንያቱ ከገልፍ ሀገራት መሪዎች ጋር ስለተነጋገርኩ ነው። 20% ታሪፍ በመርከቦች ላይ ከማስከፈል ይልቅ እነሱ በእኔ ሀገር ማለትም በአሜሪካን ሀገር ኢንቨስት እናደርጋለን፣ ከፍተኛ የሆነ ኢንቨስትመንት እናፈሳለን ብለው ቃል ገብተውልኛል። በዚህ ምክንያት ነው ሐሳቤን የቀየርኩት፣ ወደዚህ ቀይሮ ያለው ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ፖስት አድርገዋል፣ ተናግረዋል ሐሳባቸው መቀየራቸውን። በተጨማሪም በሆርሙዝ ሰርጥ ከፍተኛ የሆነ የነዳጅ ፍሰት እንዳለና በዛም ሰርጥ መመላለስ የማይችሉት የኢራን መርከቦች ናቸው ከኢራን ጋር ግንኙነት ያላቸውና የኢራንን ፖርት የሚረግጡና የኢራንን ፖርት የሚጠቀሙ እንዳለ መርከቦችን ብሎኬጅ እናደርጋለን። የአሜሪካን ወታደሮች እነዚህ መርከቦች በዚህ ሆርሙዝ ሰርጥ እንዳያልፉ ክልከላን አድርገናል፣ እየተቆጣጠርን ነው ብለዋል። የኢራን አመራሮች ውሸታሞች ስምምነቶችን የሚጥሱ ናቸው። በዚህም ምክንያት ዲስትራክሽን ይጠብቃቸዋል፣ ከፍተኛ ውድመት ይጠብቃቸዋል። ከአረብ ሀገራትን በተስማማውበት ስምምነት ምክንያት በአሜሪካ ከፍተኛ የሆነ የሥራ ዕድል እፈጥራለሁ፣ ኢንቨስት ያደርጋሉ በአሜሪካን ሀገር ሲሉ እንግዲህ ዶናልድ ትራምፕ ሐሳባቸውን መቀየራቸውን በዚህ መልኩ አስረድተዋል። በመጨረሻም ኢራን መቼም ቢሆን የኒውክሌር መሳሪያ አትታጠቅም ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በዚህ መልኩ እንግዲህ ሐሳባቸውን ጠቅልለዋል፣ ፖስት አድርጓል ከደቂቃዎች በፊት። ይህም ማለት በትናንትናው ዕለት በሆርሙዝ ሰርጥ ላይ ለሚመላለሱ መርከቦች የጣሉትን ታሪፍ በዛሬው ዕለት አንስተውታል ማለት ነው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። መልካም ምሽት ይሁንላችሁ። ማናየው ነገር የለም ዘንድሮ። ጥቃት የተሰነዘረው ሁቲ የሚጠቀምበት ሳና የተባለ ኤርፖርት ነው። ይህንን ጥቃት ግን የሰነዘረችው ሳውዲ አረቢያ ናት በማለት ሁቲ የወነጀለ ሲሆን በፍጹም ሳውዲ አረቢያ ያደለችም የመን ናት በማለትም እንግዲህ የየመን መንግስት ራሱ ይህንን ጥቃት እንደሰነዘረው ይፋ አድርጓል። ይህ ነገር ግን በሁቲ በኩል ተቀባይነትን አላገኘም። ምክንያቱም ደግሞ ሁቲ ይህንን ጥቃት ሰንዝራለች ብላ የምታስበው ሳውዲ አረቢያን እንደሆነ ነው በተደጋጋሚ እየተናገረች የምትገኘው። ይህንን ጥቃት ሳውዲ አረቢያ እንደሰነዘረች የገመቱበት ወይም ደግሞ ሳውዲ አረቢያ ናት ብለው የተናገሩበት ምክንያት እንግዲህ እንደሚታወቀው የኢራኑ መሪ የሆኑት አያቶላ አሊ ኻሜኒ ቀብር ለመሄድ እንዲሁም ደግሞ ሽኝት ለማድረግ ማለት ነው የሁቲ አባላት የሳውዲ አረቢያ አየር ክልል እንዳይጠቀሙ እንዲሁም ደግሞ በሳውዲ አረቢያ እገዳ ተጥሎባቸው የነበረ ሲሆን ይህንን ተከትሎ እንግዲህ ሁቲ ለሳውዲ አረቢያ ጥቃት እንደሚሰነዘር እንዲሁም ደግሞ ማስጠንቀቂያ መስጠቱ ይታወቃል። ከጥቂት ሰዓታት በፊትም እንግዲህ ይህ ጥቃት ሁቲ ወደሚጠቀምበት ሳና ወደተባለው ኤርፖርት ተሰንዝሯል። ከባድ የተባለ ጉዳትን ያደርሰው በምትመለከቱት መልኩም እንግዲህ እጅግ በጣም ወድሟል ማለት ይቻላል። ተደጋጋሚ እንዲሁም ደግሞ ከባድ የተባሉ ጥቃቶች ናቸው የተሰነዘሩት። የየመን መንግስት ነው ይህንን ጥቃት የሰነዘረው ወይስ ደግሞ ሁቲ ነው የሚለው ነገር አጠያቂ ነው። ነገር ግን ይህንን ኃላፊነት የየመን መንግስት በራሱ መውሰዱን እየተነገረ ይገኛል። እጅግ በጣም አሳሳቢ ነው። የመካከለኛው ምስራቅ ጦርነት በተጨማሪ ማለት ነው ሁቲ ከሳውዲ አረቢያ ጋር በድጋሚ ወደ ጦርነት እንዳይገባ እየተሰጋ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን እመልሳለሁ። መልካም ቆይታ ይሁንላችሁ። ኮሚሽነሯ ከኃላፊነት መነሳታቸው ተሰማ። ይህም የሆነው በዋናው የሀገራዊ ምክክር ዋዜማ ነው። ከሀገራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዱ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸው ተሰምቷል። ኃላፊነታቸውን በገዛ ፈቃዳቸው የለቀቁ ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ብሌን ከኃላፊነት የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የሥራ መልቀቂያ ጥያቄ መሰረት መሆኑን ዋዜማ አስነብባለች። በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪያቸውን ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁመዋል። ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት የተደረገው ተደጋጋሚ ጥረት እንዳልተሳካ ዋዜማ ገልጻለች።
በኢሳትም በደቡብ አፍሪካ ስላለው ተቃውሞ ሰበር መረጃ ተሰምቷል። ይህንንም በደቡብ አፍሪካ እየተካሄደ ያለው ስደተኛ ጠል የሆነ እንቅስቃሴ በበላይነት ሲመራ የነበረው ማርች ኤንድ ማርች የተባለ የተቃውሞ ዋና አስተባባሪ ድርጅቱን በከፍተኛ ደረጃ ከሚመሩት አመራር ማዕከል አንደኛው እንደተገደለበት በሽጉጥ ተመቶ አሳሲኔት እንደተደረገ ወይም ግድያ እንደተፈጸመበት በአሁኑ ሰዓት ተናግሯል። ይህም ግድያ ተፈጸመበታል የተባለው ግለሰብ ከኋላ የምትመለከቱ ግለሰብ ሲሆን በደቡብ አፍሪካ ከቤቱ ሲወጣ ጁላይ 4 ቀን ማለትም ከ10 ቀን በፊት በሽጉጥ ተመቶ ከፍተኛ የሆነ ጉዳት እንዳስተናገደና በሆስፒታል ሲረዳ ቆይቶ ባለፈው ሐሙስ ዕለት የግለሰብ ህይወቱን እንዳጣ ድርጅቱ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ ተናግሯል። ታዲያ ድርጅቱም እንደተናገረው ከሆነ የድርጊት የተፈጸመው ወይም የግድያ የተፈጸመው ሆነ ተብሎ የደን ተቃውሞ ለማክሸፍ ነው ሲሉ ተናግረዋል። ታዲያ በደቡብ አፍሪካ የሚካሄደውን ስደተኞች ጠል የሆነውን እንቅስቃሴ በከፍተኛ ደረጃ የሚመራው ይህም ድርጅት እንደተናገረው ከሆነ እንደዚህ አይነት ተመሳሳይ የሆኑ የግድያ ማስፈራሪያዎች ለተለያዩ የድርጅቶቹ አባላቶች አሁንም እየተላከላቸው ይገኛል ብለዋል። ይህም በዛ ሀገር ላይ በስደት ለሚኖሩ ማህበረሰቦቻችን ከባድ ሁኔታን ይዞ ይመጣል ተብሎ ይታሰባል። አዲስ ነገር ካለ ማሳወቃችሁ ይሆናል። መረጃው እንዲደርሳችሁ ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። አሁን በተሰማ መረጃ የኢትዮጵያ ህገ መንግስት የሚጻፈው በህዝብ ድምጽ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስለ ህገ መንግስቱ መለወጥ አነጋጋሪ ንግግርን አድርገዋል። እናውቅልሃለን የሚሉ ሰዎች በአዳራሹ ተሰብስበው ህገ መንግስት የሚጽፉበት ዘመን ማብቃቱን የጠቆሙት ጠቅላይ ሚኒስትሩ ሐሳባችንን ለህዝብ እናቀርባለን፣ ህዝብ በወሰነው እንገዛለንም ብለዋል። ይህ ማለት ህገ መንግስቱን ለመቀየር የህዝብ ውሳኔ ወይንም ሪፈረንደም ሊካሄድ ይችላል ማለት ነውን? የእናንተ ድምፅ ምንድነው? ህገ መንግስቱን ሊቀየር ይገባል ወይስ አይገባም? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ የራሳቸውን ስራ ለመጀመር ለአመታት ያጠራቀሙትን ገንዘብ በትናንትናው ዕለት ሸዋሸዋ በተባለ ማደንዘዝ ወንጀል አንዲት እህታችን በአጠቃላይ 312 ሺህ ብርና ስልኳን መዘረፏን ገለጸች። የአንድ ልጅ እናትና ባለትዳር የሆነችው ይህችው ወጣት አቃቂ ቃሊቲ የዓለም ባንክ ታክሲ ለመያዝ በመጠባበቅ ላይ ሳለች ያልታወቁ ግለሰቦች ሎተሪ ደርሶኝ ነው አንብቢልኝ በሚል ወረቀት ከሰጧት በኋላ ራሷን ስታ ሳሬ ሳፖ አካባቢ እንደተጣለች ገልጻለች። ግለሰቧ ስትነቃ ሙሉ ንብረቷ መዘረፉንና በባንክ አካውንቷ የነበረው ገንዘብ በሙሉ ወደ ሌላ አካውንት መተላለፉን ያወቀች ሲሆን አካውንቱን ለማሳገድ ወደ ባንክ ብታመራም ወንጀለኞቹ ቀድመው ገንዘቡን ወጪ አድርገውታል። በአሁኑ ወቅት ጉዳዩ ለሳሬ ሳቦ ፖሊስ ጣቢያ ቀርቦ ፍለጋ የተጀመረ ቢሆንም ቤተሰቡ ላይ አመታት ከለፉበት ገንዘብ ውጪ ሌላ ገንዘብ የሌላቸው በመሆኑ ለከፍተኛ ችግር መጋለጣቸው ተገልጿል። በመሆኑም መላው ኢትዮጵያው የሚችለውን ድጋፍ እንዲያደርግላቸው ቤተሰቡ በትህትና ጠይቀዋል። በኮንዶሚኒየም ዙሪያ ከከንቲባ አዳነች አቤቤ የተሰማ አዲስ መረጃ ለላጋራችሁ ዲፖስኮፒ ሼር ያደርጋችሁ ተከታተሉኝ። የጋራ መኖሪያ ቤቶች ወይም ደግሞ ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበ ወይም ደግሞ ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው እንግዲህ አዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ታዲያ ከንቲባዋ ከትናንት ወዲያ በከተማ ምክር ቤት ተጠይቀው እንደተናገሩትም ቤቶቹ የዛሬ 20 ዓመት በነበረው ዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋውን ተመጣጣኝ እንዲሆን ጥረት እየተደረገ እንደሚገኝም ገልጸዋል። ታዲያ ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማ በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀርብ በመሆኑ እስካሁን ለተጠቃሚዎች የተላለፉ ቤቶች እስከ 67% የሚደርሱ የመንግስት ድጎማ እንደተደረገላቸው ገልጸዋል። በሌላ በኩል ደግሞ የመኖሪያ ቤቱ ልማቱ በከተማው አስተዳደር ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባዋም አስታውቀዋል። ቀድሞ የተገነቡ ቤቶች ዕዳ ሳይከፈል በወቅቱ በከተማው ከወለድ ጋር 99 ቢሊዮን ብር የሚጠጋ የውርስ ዕዳ እንደነበረበትና ከባለፈው ጊዜ ጀምሮ 62 ቢሊዮን ብር መክፈል እንደተቻለም ገልጸዋል። ታዲያ በአሁኑ ወቅት ማለት ነው ከተማው አሁንም 37 ቢሊዮን ብር የሚጠጋ ዕዳ ያለበት ሲሆን ይህንን ዕዳ በመክፈልም ከመንግስት በጀት በተጨማሪ ሌሎችም የፋይናንስ አማራጮች በማፈላለግ ቤቶቹ በብዛት ለመገንባት የተሰራ እንደሚገኝም ገልጸዋል። ወዳጅ ዘመቻችሁ ሼር አድርጉላቸው።